ውጣ ምድረ ቋጣሪ በሙሉ አይነህን እንዳላይ ውጣ ምን አይነት ድል ነው ማን አረ የኛ ፈተና የኛ ስቃይ በዛ ጀማው እንዴ የእግር ኳስ ቋጣሪዎችን ሳምንት እስከ ሳምንት ወሽመጥ መቁረጥን የሰለቸኝ በዚህ አርሰናል የመጣ በእውነት እኔ እኮ በአርሰናል ልሸልልባችሁ አይደለም በቃ ከባድ ብቃት አሳየደህ እኮ አይደለም የመጣሁት ግን አባቴ ዘንድሮ አርሰናል የቋጣሪዎችን ጨጓራ እንዲህ ያዩት ይዋጥጥልኝ ስለከረመ እንዴት ደስ እንዳለኝ ዛሬ ጨዋታ ተጨንቄያለሁ በቃ ጧልን ምንም አልቀረኝም ፈሬ ይኑር አንዱን ራሱ አላቀውም ማለት ነው ለምን ማታ ሲቲ ላይ ልቋጥርበት ፈልጓል አላቀም ይኑር ለማንኛውም ግን ጨጓራው ለጦልኛል ምድረ በዴ ቋጣሪን ዝም 10 ነጥብ ልዩነት ነው የነቀነኩት የኔ አባት 10 ነጥብ ልዩነት ማታ ሲቲ እግረህ ቄጤማ አይነ ደግሞ ጨለማ ባላደረገብህ ደግሞ አክቲቪስት ምን አለ ትለኛለህ በሌላ ቪዲዮ መጣለሁ ኮፒ ሊንክ ሼር አድርገህ ለሁሉም ጀማ አዳርስልኝ እንኳን ደስ አላችሁ ጀማው ወሳኝ 3 ነጥብ ስለ ፐርፎርማንሱ አገባንም እኛ ወሳኝ ይሄ ነው አርሰናል ይሄ ነው ከልቤ ዛሬ ማውራት ያለብኝ ብዙ ነገሮች አሉ ማክስ ዳውመን አንቺ ጽድት ያልሽ ልጅ ለራስሽ ቪዲዮ ብቻሽን ቪዲዮ ያስፈልግሻል ክሬዲት በደንብ ይሰጥሻል ስለሌሎቹ እናውራ 0-0 ያለን አርቴታ ምናምን የሚሉ ሰዎች ሜዳ ላይም እዛ ለንደንም አሉ እዚህም አሉ አሁን እናንተ ሰዎች እንዴት ከኛ እኩል አብራችሁ ልትጨፍሩት አታፍሩም ክለብህን መደገፍ አለብህ እኮ እስከ መጨረሻው እስትንፋስ ድረስ ክለብህን መደገፍ አለብህ እኔ ጌሙን ሙሉ እናገባለን እየሸተተኝ ነው እያልኩኝ እነሱ ተስፋ ቆርጦ ምናምን ተስፋ መቁረጥ እየመራ ቴብል ላይ እየመራ ሜዳ ላይ 0-0 እየተጫወትክ እያጠቃ እንዴት በቡድን አታምን በቡድንም አታምን ከሆነ እንዴት ማሸነፍ ትፈልጋለህ እንዴት ካሸነፍን በኋላ አብረን ጨፍራለህ ከኛ ጋር ገባህ አይደለ ደጋፊ ማለት ክለብህን ደግፈህ ነው የምታሳየው መጀመሪያ ተነፍቶ አለቀ ሰዓቱ አለቀ ተሸነፍን ሲባል ነው የምታለቃቅሰው አንተ የዛኔም ጎበዝ ደጋፊ ኮንካ ታለቃቅስም ጌሙ ሳያልቅ የምታለቃቅስ ደካማ የሆንክ ደጋፊ እምነት ይኑርህ በቡድንህ እምነት ይኑርህ አርቴታ ዛሬ በጣም ነው ያኮራኸኝ 0-0 እያለ ዩቲዩብ ላይ ወስታችሁ ክሊፕ አድርጋችሁ ፖስቱት 0-0 እያለ ትክክለኛ ውሳኔ ማርቲኔሊ ማስገባትን አልወደድኩም ግን አንተ የምታውቀው ነገር ይኖራል ችግር የለውም ዙቢሜንዲን አስወጥተህ ዳውማንን ስታስገባ ኤዜ ሳካ እና ራይስ ድፍረት ያለበት ሚድፊልድ ጎሉን ፈልገዋለሁ ከዛ ዳውማን ክሮስ አረገችው ቪክተር ዮከሬስ እዛ ቦታ እንዲገኝ ነው ያመጣው ራሱን ከፍሎ ያመጣው እዛ ቦታ እንዲገኝ ነውና ተገኘ አገባ ከዛላ ዳውማን ብቻውን እንዴት ያጣጣፋቸው እንዴት ያጣጣፋቸው ሌላ ጊዜ እኮ ለማርቲኔሊ ካውንተር አታክ ሹት ይደረግና ማርቲኔሊ ይሮጣል ከየትም ማምጩ ዱቄቱን አስፈጩ የተባለው ለካ ለአርሰናል ነው ሐራም ፉትቦልና ሐላል ቋጠሮ ያልተሳካበት ቀን ይሄ ደባሪ ቲም ማለት ነው በእንደዚህ አይነት ሁኔታ ዋንጫ ከበላ የምሬን ነው የምላችሁ ሁላችንም ፕሪሚየር ሊግ ማየት እግር ኳስን መመልከት ልናቆም ነው እኔ ለኤቨርተኖች አጨብጭቤያለሁ የሚችሉትን ሁሉ አድርገዋል ግን ይሄ ወያላ በእንደዚህ አይነት ሁኔታ ዋንጫ ሲበላ ማየት በጣም አስቸጋሪ ነው ችግሩ እኮ በፕሪሚየር ሊግ ታሪክ ያንግስ ጎል ስኮረር ወይም ደግሞ ወጣት ሆኖ ጎል ያስቆጠረ 16 ዓመት ከ37 ማክስ ዶማን ሆኖ አርሰናል ኤቨርተንን ከ89 ደቂቃ በኋላ 2 ጎል አግብቶ እንግዲህ 2-0 ማሸነፍ ችሏል የነጥብ ልዩነቱም ወደ 10 ሰፍቷል የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ ሁላችሁም ይሄን ቪዲዮ ብዙ ጊዜ ኮፒ ሊንክ ያደርጋችሁ ያው እንደምታውቁት የአካውንት አዲስ አካውንት አርሰናል እንግዲህ ኤቨርተንን 2-0 በማሸነፍ ቆይ ምን አርጉ ነው የሚለው ባሻ ግን ያራዳ ልጆች ምን እንሁንለት ቆይ በግራ ነው በቀኝ ለቋጣሪ የማይመች ፍሬ እስኪ ፈነዳ ትቋጥራለህ 89ኛው ላይ ገላግሎ ወደ ቤት ትሄዳለህ ሌላ ነገር የለውም አርሰናል ዘንድሮ የሚመጣበትም የሚሄድበትም መንገድ እንደዚህ ሆናለሁ ማለት አንተ ካሁን ይገባበታል በለ ያራዳ ልጅ ዴቪድ ራያ እኮ አለ ሜዳ ውስጥ ተረስቶ ነው እንዳትረሳው ነው ማለት ያራዳ ልጅ ምንም እንደ ሚካኤል አርቴታ የሚያሳ ባሻና እሱ አንድ ናቸው ባሻ ለሊት 11 ሰዓት ጥሩምባ ሲነፉ እንዲህ ነበር ሲጨነቁ የነበሩት ዛሬ ተጨነቀ አርቴታ ያራዳ ልጆች ነገር ግን አረ ማክስ ዶማን ወይኔ ጉደኝ አንተ ጉድ አንተ ዘንድሮ እንዴት ነው እነዚህ አንተ ሳውዲ ታዳጊ አለ የስፔን ታዳጊ አለ የእንግሊዝ እነዚህ ታዳጊዎች እንዴት ነው ጎበዜ አርሰናል ነጥቡን ወደ 10 ከፍ አድርጎታል ነው ማለት ያጫውተ ተጋበላድ ወደ 10 ለሰማህ ልችልም እኔ ላዳምጥ ዘንድሮ በግራም በቀኝ በፈለግ
ጀሞ ወሳኝ ድል ጀሞ ወሳኝ ድል የዘንድሮን አርሰናል እንዲህ በቋጠሮ ነጥብ አታስጥሉም በተአምር። ምን አይነት ቅያሪ! አረ ኢዜ ዛሬ ይለይ ነበር። አረ ዶማል ከያማል ቀጥሎ እኮ መጠረቁ ዶማል ነው። ያማል በለ ዶማል ነው መጠሩ አለቀ እኮ ዶማል። ምን አይነት እንግሊዝ ፕሪሚየር ሊግ ውስጥ አዲሱ ሜሲ ተዋውቁት ማክስ ዶማል። ምን አይነት እቃዎች ነው። ዩኬሬሽ ገባ በቃ የትክክለኛ የአጥቂ ባህሪውን ለምን አርሰናል እንዳስፈረመው ዛሬ አሳይቷል። በተሸገረበት ጊዜ በቃ ይለያል። በጣም ነው የሚለየው። አሁን ወደ 8 በ8 አድርገነዋል ጀመው በ8 ይሄ ዓመት እኛ ነው ጀመው ይሄ ዓመት ሪዮ ኢንግሞዋን በቀዩ አየ ነው ዛሬ 16 ዓመት ልጅ። አንተ በ16 ዓመት ምን እያደረግክ ነበር? እኔ በ16 ዓመት ምን እያደረግኩ ነበር? እንዴት ነው አድርገው እንደዛ የሚደርስ ኮንፊደንሱ ራሱ አጥፎ ምንድነው የሚያበሏቸው የ16 ዓመት ልጅ? እኔ በ16 ዓመት የምንድነው በረዶ ልገዛ ምናምን በቃ 9ኛ ክፍል ለምንድነው የሚያጓጓኝ? ለምንድነው የሚያጓጓኝ? ሰማችሁ አታቀራቁ። በግልጽ እንድትነግሩኝ የምፈልገው ነገር ማለት ነው ሀቢቢ ማለት በቃ ከእግር ኳስ ውጭ እስኪ የዛሬው ሞመንት አይታችሁታልና እንደዛ አይነት ደስታ ሊሰጣችሁ የሚችል ነገር ምንድነው ያለው? የምር የመጨረሻውን 5 እና 6 ደቂቃ አይታችሁ ማለት ቃሌ ተይዟል ሀቢቢ። ከዚህ በፊት 2 ቪዲዮ ፖስት አድርጌያለሁኝና አይ ዶንት ኖ ላይክ ምን እንዳልኩ ለራሱ እዛ ቪዲዮ ላይ አላቅም ሀቢቢ ምን ስቀባጥር እንደነበር አላቅምና ብቻ አልহামዱሊላህ ፈርቼ ነበር በቃ ተስፋ ግን አለ እኔ ማን በቃ አንዳንዴ ግን ያያችሁታ እንደዚህ አይነት ነገሮችን መጠቀም ማክስ ዶመንን አያችሁት መድፈር አለበት አርቴታ ማለት ነው። እኔ በጣም ሪስፔክት ልናደርገው ይገባል ደፍሮ ለራሱ ማስገባቱ ማለት ነውና ብቻ ሀቢቢ ይገባናል ማለት እኔ ይገባናል በየትኛውም ወይ የዘንድሮ ፕሪሚየር ሊግ ዋንጫ ይገባናል። እና ደግሞ ተጫዋቾች ላሳዩት ከአንደኛው ደቂቃ እስከ 90 ምናምንኛው ደቂቃ ላሳዩት ኮሚትመንት ዩ ሃቭ ቱ ሪስፔክት ልናደርጋቸው ይገባል ማለት ባለፈው ክሪቲሳይዝ እናደርጋቸው ነበር። ሶ እንደዚህ አይነት ነገር ሲያሳዩን ደግሞ በቃ ላይክ እኔ ወዴት አባታችን ነው የምንሄደው? እኔ ወዴት ነው የምሄደው? ወይኔ ጉድ ይፈላ። አውቀዋለሁ እንደምታሸንፉ ቀድሜ አውቀዋለሁ፣ ግን እኔ መቃጠል የለብኝም። እግዚአብሔርን መቃጠል የለብኝም። ፈርስት ሀፍ ተናግሬያለሁ። ኤቨርተን ያባከኑት ኳስ መጨረሻ ላይ ዋጋ እንደሚያስከፍላቸው ግልጽ የሆነ ነገር ነበር። አርሰናል ደግሞ አንድ ጎል እንደምትጠቅመው እንደሚያገባ የታወቀ ነበር። ለምን 90 መጠበቅ እንደፈለጋችሁም አልገባኝም። የዋንጫ ቲም አጮት ይሄ ነው በቃ የዋንጫ ቲም ስትሆን ይሄ ምንም ማንሰካከሰው ነገር ነው። የኔው የቅድሙ ቪዲዮ ኤአይ ነው። እሺ ኤሊ አይደለም ማቴክ በበትረ መኮንን አሲስት ተደርጎ ጎል ማግባት ተጀመረ። ለዚህ ነገር ነው ያለፍለት አምስት እኔ አቋማና መስራቾቹ አቤት ቅሌቴ ና ጨብጠኝ እኔ አንድ ለባዶ ቪዲዮ ሰርቼ ስመለስ ሁለተኛው ማክስ ነው አባቴ አንተ ወይኔ ላጣቸው ጀማው ላጣቸው አንተ እንዴት ነው ልጁን ያጋደመው? ማን አርቴታ አረ ለዚህ ልጅ እድል ስጠው። አረ በእናትህ አረ እንደው ስሞትልህ እድል ስጠው። አንተ ትችላለህ። ማክስ ዶማን ድንቅ ተጫዋች ነህ። አንተ ሁለቱን ተጫዋቾች የቀነሰበት መንገድ እኮ ወርልድ ክላሱን አቀናነስ ነው አባኪያ። ወይኔ እስቲ አሁን ምን አባታችሁ እንደሚወጣችሁ ያል ቋጠርክ ምን ላይ ምንም አባካታ መጣም የቋጠሩ አለቆቹ እኛ ነን። ማታ ሲቲን እንዴት ሽምድምድ እንደምናደርገው ታያለ። ማንዬ ማክስ ዶማን አንተ ምትለይ ተጫዋች ነህ። ምትለይ ተጫዋች ነህ ደግሞ ለባዶ ቀስቀስ አባቴ ምድረው ያላረጋ አትላለዘው ማለት ነው። መልስልሃለሁ ለሲቲ ከባድ የቋጠሩ እንትን ካለ በቃ ቋጠሮ ያበቃል። እዚህ ከተሳተፈ በቃ አለቀ። ማርያምን እንዲህ ቋጥረን አረ በስመ እንዲህ ቋጥረን ማርያምን እንዲህ ቋጥረን አሬ በርተን እንዲህ አስቋጥራችሁ በዚህ ደቂቃ እንደዚህ አይነት ጉዶች እመቤቴን በጣም ነው የሚደብረው። ወይ ቀድማችሁ ቁርጣችሁ መናገር ይሄን ሁላ ደቂቃ እንዳንጠብቅ
ኧረ እሺ ምን እናድርግ ጀሞሽ? እንሙት እሺ። ቆይ ከዚህ በላይ እንሙት እሺ። ከዚህ በላይ ሞት ይምጣ እሺ። ጀሞሽ ምን ላድርግ እሺ? ኧረ እኔ ግራ ገባኝ ወላሂ። ኧረ በፈጣሪ እንዲህ አለ እንዴ ደግሞ? ያቅሜን ይቃ በቃ ኧረ ቋጠሮ ምናምን ጭራሽ አያቆመኝም። የዘንድሮን ዋንጫ ማንም አይቀማኝም። ማንም ሙሽራ ነኝ። እኔ ነው የምቆጥሩት? ለኔ ነው ወይ የምቆጥሩት? በዛች የወፍ በምታከል እንቁላላችሁ ይዛችሁ ለኔ ነው ወይ የምቆጥሩት? ለማን ነው? 19 ቲም ላይ ቋጠረብኝ። የኔ አጥቂና የኔ ታዳጊ የት ሂደው ታዳጊ የት ሂደው? ማክስ ዶማን አድምቀ ጻፈው። ይሄን ስም አድምቀ ጻፈው። እንደገባ ትርምስምሱን አወጣው። እንደገባ ለምን ያጓጓኛል? ለምንድን ነው የሚያጓጓ? ዋጃ ላይ ጥሙጋ እንጨፍር አንድ ላይ አራዱም ሮቢት በልሜታ ወደፊት ወልደያ ጎብዬ እንበለዋለን የሚለው መፈክር ሙሉ ለሙሉ ተቀይሯል። በልተነዋል ነው የምንለው። ምን አይነት ቡድን ያለን ነግሬ ነበር እኮ ፈርስት ሃፍ ላይ ይኸውልህ። ዛሬ ማለት ነው የምናሸንፈው ሁሌ በመትለፈለፉበት ሴት ፒስ አይደለም፣ ቀጥቅጠን የምታውቀውን አርሰናል አሳይተን ነው የምናሸንፈው። አሳየነ። እሱን ደግሞ እንዴት ነው የምትችሉት? አንተ ምንድነህ ሰው ነው ወይስ ምንድን? 16 ዓመት ፕሪሚየር ሊግ ላይ እኮ አይቻልም። ሌላ ሊግ ላይ ኖርማል ነው ባይዘው፣ ፕሪሚየር ሊግ ላይ ግን አይቻልም። በ16 ዓመት እንደዚህ አይነት ታምር መፍጠር። ኤቨርተን ገደላችሁ ከነቋጣሪው የ16 ዓመት ልጅ ዘረራችሁ። ዲስ ኢዝ ማይ ማናጀር። ምን አይነት ዛሬ አሳየ አርቴታ፣ ዛሬ አሳየ። የተደሰትከው ደስታ ማለት ነው ይገባሃል። ዛሬ የጨፈርከው አጨፋፈር ይገባሃል። ምክንያቱም ውጤቱን ያመጣኸው በጭንቅላት ስለሆነ። አርቴታ ትችላለህ። ምን አይነት ቅያሪ ነው ያደረገው? ምን አይነት ቅያሪ! በቃ ይሄ የምንንጫጫበት እስከ ዛሬ ድምፅ የምናሰማበትን አፋችንን ነው በቃ ዝም በሉ ብሎ በሚስማር የመታው ማክስ ዶማን ቁጭ ኢዜ። ምን አይነት ፐርፎርማንስ ነው ዛሬ! አርሰናል እንለያለን። ጭራቋ አጥቂ ማለት ነው ቦታዋ ላይ ተገኘች። በቃ ቦታዋ ላይ ተገኘች። ክርክር ኢንካፔ በጣም ነው የምችሉት። አሁን ማለት ነው ቀጥታ ወደ ቋጠሮ ቪዲዮ ደግማለሁ፣ እጨፍርባለሁ። ቆይ ጨፍር